بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. وندمتوش الله سبحانه وتعالى بتكبرك قالوا لي من إلال وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. إلى الأستوس ما استوسه آمانيوتشن يتكمل ጅንንም ሆነ የሰው ልጅ እኔና እኔን ብቻ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። እናም ዛሬ ላስታውሳችሁ የፈለኩት እኔንም ሆነ ነፍሴንም እናንተንም ላስታውስ የፈለኩበት የሆነ ነጥቦች አሉ። ከነዚያ ውስጥም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ አልቁድሲ ላይ አላህ እንደዚህ አላሉ። ቃለ አላሁ ተባረከ ወተዓላ የብነ አደም አንተ የአደም ልጅ ሆይ ኢነከ ማ ደዐውተኒ ወረጀውተኒ አንተ እኮ አትለምነኝም አትከጅልም ከኔ ምህረትን አይ ማዕና አንተ ተስፋ ሳትቆርጥ በሰራኸው ወንጀል ብዛትና ባደረከው ድርጊት ተስፋ ሳትቆርጥ እኔን አትጠይቀኝም አልለምነኝም غفرت لك على ما كان فيك ولا أبالي ያለብህን ያን የሰራውን ነገር ምንም ቦታ ሳልሰጠው ይቅርልሃለሁ እምርልሃለሁ አብስልሃለሁ ይላል። የብነ አደም አንተ የአደም ልጅ ሆይ ለው በለገት ذنوبك عنان السماء የወንጀልህ እኮ ሰማይ ጥግ ቢደርስ አለ። ወንጀልህ ብዛት ሰማይ ጥግ ቢደርስ ثم استغفرتني ከዚያም ምህረት ብትጠይቀኝ غفرت لك ولا أبالي ያንን ወንጀል እንዳላብስልሃለሁ ምንም ነገር ቦታ ሳልሰጠው አለ፣ ከምንም ሳልቆጥረው አለ። አሁንም መልሶ ምን አለ? የብነ አደም አንተ የአደም ልጅ ሆይ ኢነከ ለው አተይተኒ ቢቁራብ الأرض خطايا አንተ እኮ ምድርን ሙሉ ወንጀል ፈጽመ ሰርተህ ብትመጣ ثم لقيتني لا تشرك بي شيئا እኔ ላይ ምንም ሳታጋራ ሙተህ ወደኔ ብትገናኘኝ لأتيتك بقرابها مغفرة በምህረት በምትኩ መጣሃለሁ ኢላ አላህ ሱብሓነሁ ወተዓላ። ታዲያ ወንድም እህቶቼ አላሁ ሱብሓነሁ ወተዓላ ሽርክን በከፋ እንደዚህ ያስጠነቅቃል። በሌላ በቁርአን አንቀጽ ላይ አላህ ሱብሓነሁ ወተዓላ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ويغفر ما دون ذلك لمن يشاء إلى إن الشرك لظلم عظيم إنه من يشرك بالله فقد حرم الله عليه الجنة إلى ومأواه النار وما للظالمين من أنصار إلى الله شرك تلك بدل بتقصوتها شرك يسر راسه بجنة السلة إرمنات ولا سايتوبت كموتمان ولكن باهون زمن دمو منا ياتشو قد وچالو السم عند علماء وچ يالوت نققرن عندما السالي مالتهم رضا الناس لا مأمور ولا مقدور ولا مأثور. نبينا صلى الله عليه وسلم عائشة باوراتشو حديث شيخ الألباني صحيح بالوت يسوي اللي جديتها في اللقاء بلو يا اللهن قطة يميفصمو سوج هنيتاوچو يتجلصበት ሁኔታ رضا يعني من التمس رضا الناس بسخط الله የሚለው ሐዲስ ማለት ነው። የሰው ውዴታ ፈልጎ አላህን እንዲያስቆጣ በአሁን ሰዓት አይሁድ ክርስቲያኑን ከሃዲውን ሁላ ይወዱልኝ ዘንድ ሱኒ ሆኖ የሱና ሰው ነኝ ብሎ ኹራፊዮችና ቁቡሪዮች ይወዱልኝ ብሎ የሚያነነድና ግርግር ስር የሚሄድ ሰው አለ። ያሳዝናል በጣም። የአላህን ውዴታ ነው ወይስ የሰው ውዴታ ነው የምትፈልጉት? ምክንያቱም የአላህን ውዴታ ፈልጎ የተጓዘ ውጤቱን ያገኛል። የሰውን ውዴታ ፈልጎ ሄደ ደግሞ የሰውንም የአላህን ውዴታ ሳይገኝ ከንቱ ሆኖ ይቀራል። አላህ እንዳውም ወደዛ ወደ ፍጡሩ ያስጠጋዋል ነው ሐዲሱ ላይ ያሉት ማለት ነው። طيب እዚህ ቦታ ላይ رضا الناس غاية لا تدرك اوقو እንቅጩ ልንገራችሁና ማለት ነው። ኢማሙ ሻፊዒ ናቸው ይሄን ያሉት ይባላል። رضا الناس غاية لا تدرك ሰው ሁሉን ውዴታ መፈለግ ማግኘት የማይደረስ አላማ ነው። ግቡ የማይገኝ የሆነ አላማ ነው። ورضا الله غاية لا تترك የአላህን ውዴታ መፈለግ ደግሞ መተው የሌለበት ግባት ነው። እና ምን አለ? ፈትሩክ ما لا يدرك وأدرك ما لا يترك ያን የማይቻለው ነገር ቶ ሰው ሁሉ ይወድልኛል አትችልም አታገኘውም ይችላል። አላህ እንግዲህ ይሄ የማይቻል ነገር ነው። አትድከም። ግዴታ ምንድነው? የአላህ ውዴታ መፈለግ ነውና የአላህ ውዴታ መፈለግ ላይ ቀጥል ይላል። በሌላም رضا الناس لا مأمور ቅድም እንደተጠቀስኩት رضا الناس የሰው ውዴታ መፈለግ አልታዘዝንበትም። ولا مقدور የተደነገገም አይደለም። ወላ ማእሱር ካኛ በፊት ካለፉትም የሰው ሁሉን ውዴታ አግኝቷል የተባለ የለም። ስለዚህ የማይቻል ነገር ላይ መርከሙ በተለይ ከሃዲያኖች አልፎም ተርፎ ደግሞ ከሃዲያኖች ጋር ውዴታ ፍለጋ አልፎም የሱና ሰዎች ደግሞ ከሱፊዮችና ከአህባሽ ከኢኽዋንጂ
ውዴታ ፍለጋ ይመስል የሚለቀለቀውና የሚደረገው ነገር ነው። በስተመጨረሻ የምጠቁማችሁ ሱሐቦች ያደረጉት ነገር በአሁን ሰዓትም ይቀጥላል። ምክንያቱም ሱሐቦች የሄዱበትን መንገድ ሰለፊ ነኝ ማለት በእነሱ መንገድ መሄድ እንጂ አይ አቡበከር ስዲቅ ለሙሰይለማ ከዛብ ስጁድ እሱ የሞተ ጊዜ ስጁድ ወረደ የሚባለውን ዛሬ እንደ ሙሰይለማ አይነቱ ከዛብ ሲሞት አይሆንም የሚል ሰው ካለ ፊከ ማ ፊከ ሰሊላህ አን ዩንጂከ ሚማ አዙን ያለ ከምገምተው ነገር አላህ ነፃ ያወጣህ ዘንድ ራስህን መርምር፣ አላህንም ጠይቅ። ምክንያቱም የሱሐቦችን ድርጊት እንሄድበታለን። አላህም በቁርአን ላይ ያለንም እንደዚያ ነውና ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው ነው ያለው። ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢል ልሙእሚኒን አለው። እነሱም መከተል ነው። ነቢያችንም ሰለላሁ ዐለይሂ ወሰለም መን ካነ ዐላ ሚስሊ ማ አነ ዐለይሂ ልየውም ወአስሓቢ እኔና ባልደረባዎቼ የሆንኩበት ላይ የሆነ ነው ያሉት። የእነሱም መንገድ የካለፈ መጨረሻው ከ72ቱ ነው የሚገባው ነቢያችን እንዳሉት ማለት ነው። ወላሁ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።